ግድ የለባችሁ። አሁን እዚህ ጋር እኔ ማንን አስገድጄ አውቃለሁ? ይኸው ሚሚም አለች፣ መቅደስም አለች፣ ሁሉም አሉ። አንድ ሰው በቪዲዮ ወጣለ ከኔ ሌላ ማንም የለም። ስለዚህ እናንተም ገብታችሁ መልእክት ማስተላለፍ የምትፈልጉ ኑና አስተላልፉ። አይ የምትሉ ከሆነ ደግሞ ስልክ እንደውላችኋለን። ስልካችሁን እኔ ቃል እገባላችኋለሁ፣ ለማንም እንደማልሰጥ እምልላችኋለሁ። ከፈለጋችሁ ግን መረጃ ያስፈልጋል። ያስገባችሁለት ብር ካለ፣ በስልክ ያወራችሁት ቮይስ ካለ፣ እንደዚህ ያስፈራራችሁ ካለ ይሄ ግለሰብ ወደ ህግ እንዲቀርብ። ለምን ብትሉኝ እናንተ ዝም ማለታችሁ አደጋ ነው። አንቺ ዛሬ ፈርተሽ እኔ ወጥቼ ሚዲያ ላይ ከተናገርኩኝ ነገ ቤተሰቦች ያዩኛል፣ ስሜ ይጠፋል፣ ቪዲዮን ቢለቅብኝ ብለሽ ልትፈሪ ትችያለሽ። ግን በርካታ እህቶቻችን እንዳላችሁ ሰምቻለሁ። ስለዚህ አትፍሩ። ኑ በውስጥ አናግሩን። እኔ አይደለም እህቶችን አናግሯቸው። ያው እኔ አላናግራቸውም አሉና አሊያ እህቶች ያሉ እነሱ ጋር ደውሎ ታናግራቸዋለች። ማረጃው ለነሱ ስጧቸው። ቮይስ ማስረጃ ካላችሁ በተለይ እናንተን ያስፈራሩበት እንደዚህ ያርጋሻለሁ ያለው በጣም አስፈላጊ ነው። ለማንኛውም ምን ጊዜም ቢሆን ስልካችሁ ላይ ያለ ነገር ሁሉ ሚሞሪ ላይ ለማስቀመጥ ሞክሩ። እንደነዚህ አይነት ሚሞሪዎች ገዝታችሁ ስልካችሁ ሊጠፋ ይችላል። ብዙ ነገር ልትሆን ያጋጥማችኋል። ስልካችሁ እኔ አሁን ስልክ ላይ ያለ ሁሉ ነገር የስንት ዓመት መረጃ እዚህ ውስጥ አለልኝ። ይሄ እዚህ ውስጥ አለ እንዳለ እገለብጠዋለሁ። ለምን ነገ ስልኬ ቢጠፋ የሆነ ነገር ቢኖረኝ ማስረጃው እኔ ጋር አለ ማለት ነው። ገባችሁ? እና እንደዚህ እያደረጋችሁ ማስረጃ በስነ ስርዓት አስቀምጡ። እባካችሁን አትፍሩ። እህቴን አሊያን አናግሯት፣ በውስጥ አናግሯት፣ መረጃ ስጧት። እዚህ ጋር ደግሞ መታችሁ መናገር የምትፈልጉ ድምፃችሁን ብቻ አሰሙ። ቪዲዮ ውጩ ምናምን ቪዲዮ አንላችሁም። አብሽሩ፣ በቪዲዮ መውጣት የለብሽም። ለምን አንቺን እዚህ ጋር ሐቃችሁን ፈልጋችሁ እስከመጣችሁ ድረስ እያያችሁት ነው። በርካታ ሰዎች እየመጡ ብር ተበልተናል እያሉ ነው። እንግዲህ መጀመሪያ ሲጀምር 6,000 ነበር። አሁን 10 ሚሊዮን ደርሰናል። የኢትዮጵያ ብር 200,000 ድርሃም በልታቸዋለች። ሱብሃንአላህ፣ በጣም ይገርማል። 150,000 ድርሃም ነው ሙቤ። በዛ ላይ የዛሬ አሁን አይደለም ድርሃም ነበር ስንል የነበረው 250,000 ድርሃም የተበሉ አሉ። የዛሬ 6-7 ዓመት ነው ያለችው። የዛሬ 6-7 ዓመት ደግሞ ገንዘቡ እንዳሁን የወደቀ አይደለም፣ ቫልዩ ነበረው። ኤግዛክትሊ ቫልዩ ነበረው። የኢትዮጵያ ብር ራሱ ቢሆን በጣም ቫልዩ ሰምተሻታል። ስንት ዓመት ሙሉ ዱዓ እኔ በሰው ላይ ዱዓ አርግቻ አላግም፣ ዱዓ ሳረግባት ነበር አለች። ከባድ ነው ወላሂ። የሶፊም ዱዓ ሙስተጃብ አርግቶት ይሆናል። አላህ ዛሬ እንደዚህ ያጋለጣት። እሺ አስገባታለሁ። ዛህራ መረጃ ያላችሁ ሰዎች እየጻፍኩላችሁ ነው። በውስጥ መታችሁ እንትን በሉኝ። ከእናንተ መሀል የማስወርደው ሰው ማን እንደሆነ እንትን በሉኝና የጨረሰ ሰው ላውርድና። ሰላም አለይኩም ሙቤ። ወአለይኩም ሰላም። አንድ የዘነጋችሁት ነገር አለ። እሱ ምንድነው? ቅድም ግፍተር ሆናለች ስትባል እንዴት ነው እቺ ልጅ ለራሷ ሌባ ነች ግፍተር የምትችለው ብለህ ነበርና ይቺ ልጅ አታ ሳይሆን የሰረቀችው መስረቅ ስራዋን አድርጋ ነው። ገባ አይደለ? ይቺ ሴትዮ እጇ ረጅም ነው፣ አንደኛው ማለት ነው። እና እሱ ነገር ላይ ብታስቡበት አሪፍ ነው ብዬ ነው። ለዚህ ነው የገባሁት። በርቱ። አመሰግናለሁ። አስገቢ ሌላ። እሺ ባሏ ኤምባሲ ይሰራል። በእነዚህ በምስኪን ገንዘቦች ናቸው እንጂ ገንዘብ ከየት አምጥታ ነው እያልን ያለ ነው እኛ። ኦኬ ኤምባሲ የሚሰራ ኤምባሲ የማይሰራም ሁሉም ከህግ በታች ነው። አይ በነገራችን ላይ ጠበቆች አሉ የምናውቃቸው፣ ኤምባሲ የሚሰሩ ሰዎች አሉ እዚህም እያዳመጡ ነው። በነገራችን ላይ መግባት ካለባቸው ይገባሉ። ማን ነበር እሺ ነበር ዛሃሪ አንድ ቁጥር ጻፊ ሳቢያ አንድ ነገር ልበልና ልውጣ። አይስ ገብተሻል ለካ። እንዴት ነህ ሞዬ? ሰላም ነው? አልሐምዱሊላህ ሰላም ነው፣ እግዚአብሔር ይመስገን። በጣም ቴንኪው፣ በጣም እናመሰግናለን። ያው ስለ እምነቱ ነክ ትንሽ ልል ነበር የገባው። ቴንኪው፣ አንተም ገብቶካል። እኔ የሆነ ቤት እዛ ትላንትና ገብቼ ነበረ። እኔ ምንም አልለውም። ይሄን ባለጌ አይደለም አንድ እምነት ሊወክል ኢትዮጵያዊም አይደለም። ሲቀጥል ደግሞ እኛ ሴቶች ብዙ ጊዜ በቃ ሊቢያ ላይ እርጉዝ ሆነው የሚሸጡ ሴቶች ልጆች ነበሩ። መዳም ቤት ሰርተው ባህር ለመሻገር እርጉዝ ሆና ከቤቷ 100,000 ብር ምናምን አውርዳ ባህር እስክትሄድ ያቺኛዋ እዚህ ደውላ መንገድ ላይ ታሲዛታለች። እዛ እየደወለች ብዙ ነገር ነው የሚያልፍብን። ሁሌ እግዚአብሔር ከተበዳዮች ጎን ነው ያለው እና ስለዚች ልጅ ዊ ዶንት ኬር። እሷ ሙስሊም ትሁን ፕሮቴስታንቱ ዊ ዶንት ኬር።
እኛ ሰው ናት። እኔ በጣም ነው ያለቀስኩት። ብዙ ጊዜ የሀቢባ ላይቭ እከታተላለሁ። ልጅቷ ላይቭ ላይ ሆና መኪና ላይ ልገባ ምናምን ስታለቅስ በጣም እችሊ በፊት አውቃታለሁ። አሁን ያለችበት ሁኔታና ኦልሬዲ በቃ በአካል አላውቃትም። ላይቭ ላይ ፊቷን ይሄ ፌሷ ውፍረቷ ዲፕሬሽን ያለው ሰው አይታ ታውቃለህ? እንዲህ ውጪ ላይ በሚያጨስ ወይ ደግሞ በጭንቀት ፊቷ ኦልሬዲ ልጅቷ በቃ ሽደን ምንም የለችም። 2 ዓመት ስትቀመጥ እኮ you see her ያ ቀጥለ አሁን እሷ ጋር እኔ ቪዲዮ ላይ እዚህ በቃ እኔ ምናምን ትልና ወደ ታች ትወዳለች። ለምን ሽካን ኮንትሮል በጣም ነው የምታሳዝነው። እኔ ምን አገባኝ? ሙስሊም ሆነች ምን ሆነች ምን አገባን እኛ። እቺ ልጅ አሁንም ልንገርክ ልጅቷ የብር ችግር የለባትም። መጀመሪያም ስትመጣ ብር ሱቅ ከፍታ እየሰራች ጀግና ሴት ናት። አረብ አገር ላይ ብቻዋን እናት እህት ወንድም የሌለበት አይታት ከሆነ ልጅቷ ብዙም ከሰው ጋርም ኮንታክት የላትም። ብዙ ጊዜ ብቻዋን ናት። አየህ እንደዚህ ወደ ሌላ እነዚህ አይነት ሰዎች ነው የሚያጠቁት። እነዚህ ያ ወደ ሌላ ነገር የምትገባም አይነት ሴት አይደለችም። አየህ ለምሳሌ ያ እነዚህ አይነት ሰዎች ባክግራውንዳችሁን ያጠናሉ። አሁን አንቺን የሆነ ነገር ላረግ ከፈለግ ኤስ ማናት፣ ከማን ጋር ነው የምትውለው፣ የት ነው የምትሄደው፣ መኪና ውስጥ ይሄኔ ወንድምየውም ባድየውም በዚህ ነገር ላይ በደንብ ተባብረዋል። መኪና ውስጥ ቁጭ ብለው እዛ እየሄዱ እንደሚገዙ እየመሰሉ እሷን እንደ ደንበኛ እያናገሩ ይህ በፕላን አጥንተው የሰሩት ፊልም አጥንተዋት ታውቃለህ። አጥንተዋት ልጅቷን በልቷታል። እኔ በነገራችን ላይ ልጅቷን አልነበረም የማለቅ ሰው እኔ እናትይቷን ነበረና ብዙ ሰው አሁን ሁሉም ኢትዮጵያ ላይ እንትን ተጠቃሚ ነው። ብዙ ሰው ተጠቃሚ ነው ስልክና በጣም ስረበሽ የነበረው ለእናትይቷ ነው። እኛ ስናድግ ጎረቤት ላይ ሙስሊም ክርስቲያን ተባብለን አላደግንም። ይቅርታ አድርጉልኝ። ኦልሬዲ ይዘውታል። ዊ ዶንት ኖ ሌላ ሰው ጋር ሼር ተደራርገው ይሆናል። ለዚህ ነን። እሺ ዩ ዌልካም ብራዘር። ሙኒ የምትባለው ዱባይ ያለችው ታውቃታለህ? አላውቃትም።